ሀይ ውዶቼ እንዴት ናችሁ? አላችሁ ወይ? ያና ዩቲዩብ ተከታታዮች እንዴት ናችሁ? ጤና ሁሉ ሰላም እና ቀነኒ አዱኛ ላይ አይታችኋል እንዴት እንደሆነ ፎቶ ምናምን ተለቆ ፌስቡክ ማለት ነው። በጣም ያሳዝናል እና በጣም የሚያሳዝነው ማርያምን እና ሴቶች ወዴት እየሄዱ ነው? እንደዚህ ስትንድረግ ድረስ ምን እያደረግን ነው? ወንዶች ውስጥ እንደዚህ ስትያደርጉን ድረስ ምን እያደረግን ነው? ነው በቃ ማለት በጣም ነው የሚያሳዝነው ማርያምን እና በጣም ያሳዝናል። እሷ ላይ የደረሰው ነገር በጣም ነው የሚያሳዝነው። እና ፊቷን አይታችሁታል? ይሄ ከንፈሯ ምናምን ሁሉ ምናምን እንደዚህ ፊቷ ሁሉ ምናምን ተሞጫጭሮ ማለት አሁን ፎቶ እየተለቀቀ ነው። ፎቶ እኔ ስልኳን የያዘው ማን ነው? በቃ እሱ ልጅ እኮ ደግሞ ተለቋል። ትናንትና ራሱ አንጫሉ ሁንዴሳ 5ኛ ዓመት ሲከበር ያኔ ሽልማት ተሸልሟል። ሽልማት ራሱ ተሸልሟል። የሚገርማችሁ የሚያሳዝነው ነገር ሽልማት ራሱ ተሸልሟል። ምክንያቱም ለእሷ ምንም ያኔ ወይ ኢየሱስ በቃ አትቀደሙ፣ በቃ መጀመሪያ አትቀደሙ። የተቀደመ ሰው ነው የሚጎዳ እና ፍትህ አላገኘችም። እሱ ፍትህ አላገኘችም እና ፎቶዋ እየተለቀቀ ነው። በጣም ነው የሚያሳዝነው። ፊቷ ሁሉ እንደዛ ሆኖ እና ሴቶች ራሳችንን እንጠብቅ። በጣም ከባድ ነው እሷ ላይ የደረሰው። ሁላችንም ላይ ቢደርስ እኛ ምንድነው ማለት ይሄ በጣም ከባድ ነው። በጣም ወንጀል እኮ ነው። መንግስት ቢኖር የኔ ልዩ ፍርድ ያገኝ ነበር። እንዲሁ ግን ፍርድ አላገኘም፣ ተለቋል እና በጣም ከባድ ነው። ልጅቷ ላይ የደረሰው ነገር ቀነኒ አዱኛ ላይ የደረሰው ነገር በጣም ከባድ ነው እና እንጃ በጣም ነው ያሳዘነችኝ እሷ እና ይሄን ሰሞን ደግሞ ፎቶ በሰፊ እየተለቀቀ ነው። በጣም በሰፊ እየተለቀቀ ነው። ቀነኒ አዱኛ ፎቶ እየተለቀቀ ነው እና በኢየሱስ እኛ ያለን ጭካኔ፣ ኢትዮጵያን ያለን ጭካኔ ማንግድም በነገራችን ላይ ማንግድላት አልታወቀም ወይ እሱን በሙዚቃው የሚጠላው እሱን ለማጥቃት እሱ ጥላቶች እሷን ገለዋት እንደው አይታወቅም። ግን ብቻ በጣም ፍትህ አላገኘችም። ልጅቷ ፍትህ አላገኘችም። በቃ ፍትህ አላገኘችም ማለት ነው እና እኛ ወዴት ነው ሴቶች፣ በተለይ ሴቶች ወዴት ነው እየሄድን ያለነው? በቃ ፍትህ መጠየቅ አለብን። ታውን በፊት እኮ ፌመንን የምትባለው ራሱ ተደፍራ ምንም አላለም። ብዙ ጠናቶች ሞተው ማለት ነው። ለምንድን ነው በቃ እኛም ማንጠይቀው? ሴቶች መጠየቅ አለብን። መብታችን መጠየቅ አለብን። ብዙ ሴቶች ኢትዮጵያ ውስጥ ይደፍራሉ፣ አይጠየቅም መብታቸው። አንጠይቅም። ታዲያ ጀምረን ብንጠይቅ ፍትህ ይሰጣቸው ነበር። ግን ፍትህ አልተሰጣቸውም። ወይ በጣም የሚያሳዝነው ማርያምን በጣም እና ልጅ ሴትዮዋ ታሳዝናለች። እሷ ብቻ አይደለችም፣ ብዙ ሴቶች እንደሷ የተገደሉ የሚሰቃዩም አሉ። አሁን በጣም ብዙ ግን እነሱ ራሱ ፍትህ አላገኙም። መንግስት ፍትህ ይስጣቸው ነው የምንለው እኛ። ፈጣሪም ራሱ ፍትህ ይሰጣቸው። በኢየሱስ በጣም የሚያሳዝነው ማርያምን ፊቷ እንደዚህ ይሄ ሁሉ ከንፈሯ ምናምን ኧረ በመድኃኒዓለም እንደዚህ ያሳዝናል በጣም እና ራሳችሁን ጠብቁ ሴቶች። በቃ ወንድን አትመኑ። እኔ በቃ ወንድን አትመኑ፣ ወንድን አትመኑ። በጣም ከባድ ነው እሷ ላይ እየደረሰው ማለት ነው። እና ብዙ ሴቶች አሁን ኢትዮጵያ ውስጥ ብዙ ሴቶች ተደፍረዋል፣ ብዙ ሴቶች ተንገላተዋል፣ ብዙ ሴቶች ተገለዋል። አለ ፍትህ አጥተው ማለት ብዙ በሚሊዮን የሚቆጠሩ ሴቶች እንደሱ አይነት ሴት የተበደለ ሴቶች አሉ። ግን ፍትህ አላገኙም። ፍትህ እንዳገኙ ደግሞ እኛ እንጮህላቸው። በቃ እኛ እንጮህላቸው። ኢየሱስ አንተ ደግሞ ፌስቡክ ምናምን ተለቆ ሳይሆን በቃ በስንት ልብ የተሰበረ ኧረ በመድኃኒዓለም እና እንደዚህ ነው። በጣም ራሳችንን እንጠብቅ ከመጀመሪያ። ያሳዝናል።